ኢትዮጵያን ወደ ተሳጊተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ። የልዩ ፍላጎትና አካቶ ትምህርትን ማጠናከር ማህበራዊ ፍትህን ለማረጋገጥና ሁሉንም ዜጎች እኩል ተጠቃሚ ለማድረግ ወሳኝ ተግባር ነው። ይህንን ዘርፍ ይበልጥ ውጤታማ ለማድረግ የሚከተሉትን ዋና ዋና ነጥቦች በትኩረት መተግበር ይቻላል። እድሜያቸው ለትምህርት የደረሱ ህጻናት ያለምንም አድሎና ገደብ ትምህርት የማግኘት መብት አላቸው። ፓርቲያችን ብልጽግና በትምህርትና ስልጠና ፖሊሲው ባስቀመጠው መሰረት እድሜያቸው ለትምህርት የደረሱ ሁሉም ህጻናት ወደ ትምህርት ቤት ለማምጣት የሚያስችል ስርዓት ዘርግቷል። ልዩ ትምህርት ፍላጎት ያላቸው ህጻናት ተሳትፎን ለማሳደግ የድጋፍ መስጫ ማዕከላትን በማቋቋም እንዲሁም መምህራንን በብሬን መጻፍ ማንበብና በምልክት ቋንቋ አጠቃቀም ስልጠና በመስጠት ፕሮግራም እንዲጠናከር ተደርጓል። የልዩ ፍላጎት ተማሪዎች የድጋፍ መስጫ ማዕከል በ2013 ዓ.ም ከነበረበት 613 እስከ አሁን ድረስ 1621 ማድረስ ተችሏል። በቀጣይ 5 ዓመታት 2150 ለማድረስ በትኩረት እየተሰራ ይገኛል። ከዚህም ተጨማሪ ልዩ ፍላጎት ያላቸው ተማሪዎች በልዩ ሁኔታ የመማርና ማስተማር ሂደታቸውን ለማጠናከር የሞዴል አይነ ስውራን ትምህርት ቤት ተገንብቶ ወደ ስራ እንዲገቡ ተደርጓል። በቀጣይ የተጀመሩ የልዩ ፍላጎት አካቶ ትምህርት ተጠናክሮ እንዲቀጥል ይደረጋል። ኢትዮጵያ ለድል የሰላም አምባ ቃሎት ኑረ ሁሉን ያግባባ ለኗሪ ምቹ ለአገር ገጽታ ታምኖ የሚሰራ በቀን በማታ